መአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምንገኘው በታላቁ ምስጢር ደጃፍ ላይ ነው። የትንሣኤው ደስታ ሳያበቃ ሌላ የክብር ብርሃን ይፈነጥቃል። ይህ ቀን ዳግማዊ ትንሣኤ ይባላል። ዓይንን ጨፍንና ወደ ኋላ 2000 ዓመታት ተጓዙ። ደቀ መዛሙርቱ በአንድ ጠባብ ክፍል ውስጥ ተቆልፎባቸዋል። ፍርሃትና ጭንቀት ከቧቸዋል። አይሁድ ምን ያደርጉን ይሆን የሚል ስጋት ልባቸውን ወጥሮታል። በዚያ በዝግ በር፣ በዚያ በጨለማና በጭንቀት መካከል ድንገት የማይታወቅ ብርሃን ክፍሉን ሞላው። ሰላም የማይሰጥ ዓለም ውስጥ የሰላም ባለቤት በመካከላቸው ቆመ። ዛሬም በሕይወታችን የተቆለፉ በሮች አሉ፣ የጭንቀት፣ የሕመም፣ የብቸኝነት በሮች። ጌታ ግን ዛሬም በዝግ በር ገብቶ ሰላም ለእናንተ ይሁን ይለናል። በመጀመሪያው እሁድ ቶማስ አልነበረም። ሌሎች ጌታን አየነው ሲሉት፣ ቶማስ ግን ካላየው አላምንም አለ። ይህ የቶማስ ንግግር የክህደት አይደለም፣ የናፍቆት እንጂ። እናንተ ያያችሁትን እኔ ሳላየው እንዴት ቀራለሁ የሚል የፍቅር ቅናት ነው። እስኪ ያስቡት፣ 8 ቀናት አለፉ። 8 ቀናት ቶማስ በጉጉት በጥርጣሬ መካከል ሲዋዥቅ ቆየ። 8ኛው ቀን ግን ሲመጣ ጌታ በድጋሚ መጣ። ጌታ ቶማስን አልገሰጸውም፣ አልተቆጣውም። ይልቁንም ቶማስ ሆይ ና ጣትን ወደዚህ አምጣለው። ያ የፈጠረውን እጅ እንዲዳስስ ፈቀደለት። ዛሬ ብዙዎቻችን እንደ ቶማስ ነን። እግዚአብሔር ካለ ለምን እንዲሆናል፣ ለምን ይሄ አልተመለሰልኝም ብለን እንጠራጠራለን። ዳግማዊ ትንሣኤ ግን ለጥርጣራችን መልስ የሚሰጥበት ቀን ነው። ጌታ ቁስሉን ያሳየናል። ያ ቁስል ለእኛ መዳኛ እንደሆነ ይነግረናል። በቤተ ክርስቲያናችን አስተምህሮ 8 ቁጥር ትልቅ ትርጉም አለው። 7 ቀን የዚህ ዓለም መለኪያ ነው። 8ኛው ቀን ግን የዘላለም ሕይወት የመንግሥተ ሰማያት ምልክት ነው። ዳግማዊ ትንሣኤ 8ኛ ቀን መሆኑ ከዚህ ምድራዊ ኑሮ ወጥተን ወደ ሰማያዊ ልዕልና የምንሸጋገርበት መሆኑን ያሳያል። በዚህች ዕለት ቤተ ክርስቲያን ሰላም ለኩልክሙ እያለች ታውጃለች። ካህኑ በመስቀሉ 4ቱንም ማዕዘን ሲባርኩ ሰላም ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ እንዲሰፍን ይጸልያሉ። ይህ ሰላም የፖለቲካ ሰላም አይደለም። ይህ ሰላም የነፍስ ዕረፍት ነው። በክርስቶስ ደም የተገዛ፣ በትንሣኤው የታተመ፣ በዳግማዊ ትንሣኤ የተረጋገጠ ሰላም። ውድ የቻናላችን ቤተሰቦች፣ ዳግማዊ ትንሣኤን ስናከብር ልባችንን ልንመረምር ይገባል። ጌታ ለደቀ መዛሙርቱ ሰላምን ሲሰጣቸው ኃጢአታቸውን ይቅር ላላችኋቸው ይቅር እላቸዋል የሚል ሥልጣንም ሰጣቸው። ይህ ማለት የትንሣኤው ፍሬ ይቅርታ ነው። ቂም ይዘን ዳግማዊ ትንሣኤን ማክበር አንችልም። ክርስቶስ ከጎኑ የተወጋው እጆቹ የተቸነከሩበት እኛን ከቂም ከሰንሰለት ሊፈታን ነው። ዛሬ በዚህች ዕለት እንደ ቶማስ
ጌታዬና አምላኬ ብለን እንውደቅ። በትዕቢት የቆመው ማንነታችን ይውደም። በትሕትና የጌታን ቁስል እንሳል። ያን ጊዜ እውነተኛው መንፈሳዊ ልዕልና ይሰማናል። ራሳችንን ዝቅ ስናደርግ እግዚአብሔር ከፍ ያደርገናል። በዳግማዊ ትንሣኤ የምናገኘው ትልቁ ስጦታ ይህ ነው። አዲስ ማንነት፣ አዲስ ተስፋ። የተወደዳችሁ የዚህ ፕሮግራም ተከታታዮች ዳግማዊ ትንሣኤ የድል በዓል ነው። ሞት ተሸንፏል። መቃብር ባዶ ሆኗል። ጥርጣሬ በእምነት ተተክቷል። ዛሬ ቤትህ ዝግ ቢሆንም ተስፋ ቢቆርጥም ጌታ ወደ አንተ ይመጣል። ሰላም ለአንተ ይሁን ይልሃል። ይህ በዓል ለሀገራችን ኢትዮጵያ ሰላምን፣ ለሕዝቦቿ ፍቅርን፣ ለታመሙት ፈውስን፣ ለታሰሩት መፈታትን የሚያመጣ ይሁንልን። የትንሣኤው ጌታ በረከቱን ይላክልን። በቀጣይ ለሌላ መንፈሳዊ ትምህርት እስክንገናኝ የፈጣሪ ጥበቃ አይለየን። አሜን።